ዛሬ አራቱን የገቢ ፋርመር ኮንተንት ፒላርስ ወይም ደግሞ የይዘት አምዶችን እናያለን። ሞቷችን እንደምታውቁት ፕላንቲንግ ስኪልስ ኤንድ ሃርቨስቲንግ ኢንካም ነው። ክህሎትን እየዘሩ ገቢን ማጨድ። ፋርመር ስንል ስለ ግብርና እያወራን አይደል። ፋርሚንግ ማለት ማልማት፣ መንከባከብ፣ ማሳደግ ማለት። ኢትስ ኦል አባውት ካልቲቬቲንግ ስኪል ኤንድ ሃርቨስቲንግ ኢንካም። የምናለማው የምናሳድገው ምንድነው? ስኪላችን። በተለያየ መንገድ ስኪላችን እያሳደግ ወደ ገቢ የምንቀይርበትን መንገድ የምናሳይበት ቻናል ነው የሚሆን። ስለዚህ የመጀመሪያው የገቢ ፋርመር ኮንተንት ፒላር ኤአይ ስኪልን ወደ ገቢ መቀየር የሚል ነው። ኤአይ በአሁኑ ሰዓት ብዙ ነገሮችን ቀላል እያደረገ ነው፣ ገንዘብ መስራትን ጨምሮ። ብዙ ልጆች ፊታቸውን ሳያሳዩ ድምፃቸውን ሳያሰሙ በፌስለስ ቻነል ገንዘብ እየሰሩ ነው፣ ራሳቸውንም እየለወጡ ነው። እዚህ ጋር አንድ ልነግራችሁ የምፈልገው ነገር እኔ የኤአይ ፕሮፌሽናል አይደለሁም፣ የዩቲዩብ ፕሮፌሽናል አይደለሁም፣ ቪዲዮ ኤዲተርም አይደለሁም። እኔ ለ13 ዓመታት ያህል በጤና ሙያዬ ከሰራው በኋላ ከስራዬ ስቀነስ ቁጭ ብዬ ሌላ ስራ ከመጠበቅ በራሴ ኤአይን በመጠቀም ፌስለስ ቻነል ከፍቼ በ2 ሳምንታት ውስጥ 1000 ሰብስክራይበር እና 4000 ዋች አወር አቺቭ በማድረግ በቀላሉ ወደ ሞኔታይዜሽን የገባው። በ3 ወራት ደግሞ የምታዩትን ቤተሰብ ማፍራት የቻልኩኝ ጀማሪ ዩቲዩበር ነኝ። ይሄ ለብዙ ጀማሪዎች ጥቅም አለው ብዬ አስባለሁ። አንደኛ ኢንስፓየር ያደርጋል። እኔ ከምንም ተነስቼ እንደዚህ ማድረግ ከቻልኩ ማንም ፍላጎት ያለው ሰው ተነስቶ ማድረግ ይችላል ማለት ነው። ሁለተኛ ያለፍኩበትን መንገድ የገጠመኝን መሰናክልና ችግሩን እንዴት እንደፈታሁት ፕራክቲካሊ ነው የምነግራችሁ በትኩሱ ሳልረሳው። ብዙ ሰዎች ሲኒየር እየሆኑ በሄዱ ቁጥር ስላለፉት ስለመጀመሪያው ችግር ማውራት ላይችሉ ይችላል፣ ይረሱታል። ማውራትም ከቻሉ አሁን ስላሉበት ነገር ነው የሚያወሩ። ስለዚህ እኔ እንደ ጀማሪ ከመጀመሪያው ያለፍኩበትን ፓዝ ነው ለእናንተ ማሳያችሁ። ሁለተኛው የገቢ ፋርመር ኮንተንት ፒላር ፕራክቲካል ስኪል ነው። እነዚህን ነገር ተመልከቱ፣ ታያችኋል። ከዓመታት በፊት በእኔ እጅ የተሰሩ ሳምፕል ስዕሎች ናቸው። ነገር ግን ዩቲዩብ ላይ እነዚህን በግልጽ አሰራራቸውን የሚያሳይ የዩቲዩብ ቻናል ብዛት አላየሁም። ስለዚህ እኔ በራሴ ጥረት ረጅም ጊዜ ወስደውብኝ የተማርኳቸውን አሰራሮችን በአንድና በሁለት ቪዲዮዎች በቀላሉ ለእናንተ ማሳይበት ቻናል ይሆናል ማለት ነው። ዚስ ኢዝ ፕራክቲካል። ሌሎችንም ሙያተኞች እያመጣን ጥሩ ጥሩ ሙያዎችና ወደ ገንዘብ ሊቀየሩ የሚችሉ ጠቃሚ ሙያዎችን የምናይበት ቻናል ይሆናል። ሌሎችም ነባር ሀገር በቀል እውቀቶች ለምሳሌ እንደ ግዕዝ እና ከሱ በስተጀርባ ያሉት ጥበቦች፣ እንዲህ ባህላዊ ሕክምናዎች፣ ብዙ ጥበቦች አሁን ሀገር በቀል እውቀቶች የሉም፣ ጠፍተዋል። ምክንያቱም ሰዎች ለሰው ሸር ሳያደርጉ አልፈዋል ማለት ነው። በተለያየ አጓጉል ባህላዊ ተጽዕኖ አንዳንዶቹ መድኃኒቶችን ለሰው መግለጥ እና ማሳየት መድኃኒት እንዳይሰራ ያደርጋል ብለው የሚያስቡም ነበር። እኛም የተለያየ ስም ስለምንሰጣቸው ራሳቸውን የደበቁም አሉ፣ የሚደብቁ ነበሩ። በዚያ ምክንያት አሁን በጣም አስገራሚና አስደማሚ የነበሩ ስኪሎች አሁን ላይ ምድር ላይ የሉ። ካሉ ግን እየፈለግን እነሱንም ቢሆን እንዲባዙ የምናደርግበትን ዘዴ እያሰብኩ ነው እኔ። ኢን ዘ ሎንግ ራን ማለት ነው። ለአሁኑ ኤአይ ፎከስድ ነን። ይህም ቢሆን እነዚህ ጥበቦችን ቢሆን በኤአይ እና በቴክኖሎጂ ካልታገዙ የትም አይደርሱም። በቴክኖሎጂ እና በኤአይ መታገዝ አለባቸው። ሶስተኛውና አራተኛው የገቢ ፋርመር ኮንተንት ፒላሮች ደግሞ ዲጂታል ስኪል እና ሶሻል ሚዲያ ናቸው። እነዚህ ደግሞ ያው ቪዲዮ እንዴት ኤዲት እናደርጋለን፣ እንዴት ቫይራል እንዲወጣ ቴክኒኮችን መጠቀም እንችላለን፣ ዩቲዩብ ላይ እንዴት እንጭናለን፣ ቲክቶክ ላይ እና ሪልስ ሌሎችም ሶሻል ሚዲያዎች ላይ እንዴት ቫይራል እንዲወጣ ማድረግ እንችላለን የሚሉትን የምናይበት ነው። ክሪኤቲንግ ዲጂታል ኮንቴንትስ የሚባሉትን ኮንቴንቶችን ይዘት መረጣ፣ ኮንቴንት መረጣ፣ ኒች የምንለው ማለት ነው። እሱ ሁሉ የምናይበት ነው የሚሆነው ማለት ነው። ቀጥሎ ደግሞ የምናየው ምንድን ነው የሚያስፈልገን ይህን ለመስራት የሚለው ነው። ይህን የምታዩበት ስልክ ወይም ደግሞ ኮምፒውተር በቂ ነው። ነገር ግን ለእናንተ የስራ ቅልጥፍናና የተሻለ ፍጥነት ከፈለጋችሁ ከስልክ ይልቅ ኮምፒውተር፣ ከኮምፒውተርም ደግሞ ራማቸው የተሻለ 16 እና ከዚያ በላይ ራም ያላቸው ኤስኤስዲ የሆኑ ግራፊክስ ያላቸው ፈጣን ኮምፒውተሮች ቢሆኑ ለእናንተ የስራ ቅልጥፍና ሞር የተሻለ ይሆናል። ለመጀመር ግን ያላችሁ ነገር በቂ ነው እያስባል። ስለዚህ ይሄ ነው በቀጣይ ኒች መረጣና የመጀመሪያዎችን ቪዲዮ እንዴት መስራት እንችላለን የሚለውን እናያለን። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ጥያቄም አስተያየትም ካላችሁ ኮሜንት ላይ ማስቀመጥ ትችላለን። እስከዚያው መልካም ጊዜ። Gebi Farmer. Plant skills. Harvest income.